ወደ ዛሬው ቪዲዮ ከመሄዳችን በፊት ይህ ቻናል በዋናነት ስለ ትሬዲንግ እና ትሬዲንግ ነክ ነገሮች አንዳንድ ነገሮች የምናወራበት ቻናል ስለሆነ ሰብስክራይብ፣ ላይክ እንዲሁም ኮሜንት በማስቀመጥ ቤተሰብ መሆን ትችላላችሁ። ወደ ዛሬው ትምህርታችን እንሄዳለን ማለት ነው። ኦኬ ጋይስ፣ ዛሬ ማሳያችሁ ትሬዲንግ ቻርታችሁን ትሬዲንግ ቱሎችን በመጠቀም እንዴት ማስተካከል እንደምትችሉና ለራሳችሁ ስትራቴጂ በምታወጡበት ታይም ላይ እንዴት ማራኪና ሳቢ እንዲሆንላችሁ ወይ ደግሞ ለእናንተ ምቹ እንዲሆንላችሁ እንዴት ማድረግ እንደምትችሉ ነው ማሳያችሁ። ወደ ቻርቱ እንዴት ነው የምንሄደው? ዌብሳይት አለ፣ ትሬዲንግ ቪው የሚል ዌብሳይት፣ እዛ ውስጥ ትገባላችሁ። ኖርማሊ ይሄንን ነገር ታውቁታላችሁ ብዬ አስባለሁ አሴ ትሬደር። በኢሜል ምናምን ነገር ትከፍቱታላችሁ። እሱን ከከፈታችሁ በኋላ ላይ የምትፈልጉትን ፔር መርጣችሁ ትገባላችሁ። ከዛ በኋላ ነው እንዴት ትሬዲንግ ቻርት ቱላችሁን እንዴት ማስተካከል እንደምትችሉ ወይ ደግሞ ስትራቴጂ በምታወጡበት ሰዓት ቱሎቹን ምን አይነት ቱሎቹን መጠቀም እንዳለባችሁ ነው የምናየው እና ትሬዲንግ ቪዋችሁን እንዴት ማስተካከል እንደምትችሉ ነው የምናየው ማለት ነው። ወደ ቻርታችን እንሄዳለን። ወደ ቻርታችን እንሄዳለን። አሁን ኖርማሊ ቻርታችን ዲፎልቱ እንደዚህ ነው የሚሆነው። የቻርታችንን ባክግራውንድ ለመቀየር ስናስብ አሁን ለምሳሌ ወደ ብላክ እንቀይረውና እነኚህን ግሪዶቹን እነኚህ መስመሮቹን እናጥፋና ምን አይነት ቪው እንደሚሰጠን እናያለን ማለት ነው። እነኚህን ለመቀየር እነኚህ ቻርታችን ላይ ያሉትን ፊውቸሮች ለመቀየር ኖርማሊ ወደ ሴቲንግ ነው የምንሄደው ማለት ነው። ሴቲንግ ላይ ስንሄድ ሲምቦል አለ፣ ስታተስ ላይኖች እነኚህ አሉ፣ ስኬሎች አሉ። እነኚህ እዚህ ጋር ያሉት ፊውቸሮች እዚህ ፊት ለፊት ላይ የሚታዩትን ነገሮች ለመቀየር ነው። ባክግራውንዳችን ለመቀየር ስናስብ ቀጥታ ወዴት ነው የምንሄደው? ካንቫስ የሚለው ላይ እንሄዳለን ማለት ነው። እቺኛዋን ባክግራውንድ እቺን ግሪድ ላይኗን እነኚህ ስኩዌሯን ለማጥፋት ስንፈልግ እዚህ እንገባለን፣ ነን የምትለዋን ነካታለን ማለት ነው። ስለዚህ ቀጣይ ደግሞ ባክግራውንዱን ብላክ ለማድረግ ነው ያሰብነው። ባክግራውንዱን ብላክ እናደርገዋለን። በእንደዚህ አይነት መልኩ ይቀየራል ማለት ነው። እዚህ ጋር እንደምታዩት በእንደዚህ አይነት መልኩ ይቀየራል። ከዛ ኦኬ እንለዋለን ማለት ነው። ትሬዲንግ ቪው ቻርታችን እንደዚህ ይሄንን ይመስላል ማለት ነው። ከዛ በኋላ ላይ እንትኖቹን ደግሞ እነኚህ ቱሎቹን እነኚህ እዚህ ጋር የምታዩትን ቱሎች አሉ አይደለ? እነኚህ ለማስመር ፖዚሽን ለመያዝ ፊቦናቺ ሪትሬስመንትን ፊት ለፊት እዚህ ጋር ለማምጣት በቀላሉ አሁን ለምሳሌ አሁን እነኚህን ፉል ስክሪን ስናረጋቸው እነኚህ አይመጡም። ፉል ስክሪን ስናረጋቸው እነኚህ ስለማይመጡ እዚህ ፊት ለፊት ላይ ለማምጣት እንዴት ነው የምናደርገው? ለምሳሌ እቺ መስመሯን ለማምጣት ስንፈልግ እዚህ ጋር እንገባለን፣ ፌቨራይት ውስጥ እናስገባታለን። አያችሁ እዚህ ጋር ፊት ለፊት ላይ ትመጣለች ማለት ነው። ፊቦናቺ ሪትሬስመንቷንም እዚህ ጋር ስናረግ ትጨመራለች ማለት ነው። ሎንግ ፖዚሽንም ሾርት ፖዚሽንም ካያችሁ እንደዚህ ፌቨራይት ውስጥ ስከቷቸው ወደ ፊት ለፊት ይመጣሉ ማለት ነው። አሁን ይሄንን ፉል ስክሪን ስናረገው አይጠፋብንም ማለት ነው። እዚህ ጋር ያሉትን እንደዚህ እያደረግን መጠቀም እንችላለን በቀላሉ ማለት ነው። እያሰመርን እዚህ ጋር እንደዚህ እያያዝን ሎንግ ፖዚሽን ሾርት ፖዚሽን እና ነገሮችን እንደዚህ መጠቀም እንችላለን ማለት ነው። በቀላሉ እነኚህን እናስተካክላቸዋለን ማለት ነው። ሌላው ደግሞ እንደዚህ ካረግን በኋላ ላይ ከዛ በመቀጠል ምንድነው የምናደርገው? ለስትራቴጂያችን ቀላል እንዲሆንልን እያንዳንዱን ቻርቶች በቀን እንዴት ነው መከፋፈል የምንችለው? አሁንም ሴቲንግ ውስጥ እንገባለን። ከዛ በኋላ ላይ የት እንሄዳለን? አሁንም ወደ ሴቲንግ ውስጥ እንገባለን። ከዛ በኋላ ላይ ወዴት እንሄዳለን? ኢቨንት ወደሚለው እንሄዳለን ማለት ነው። ከዛ ኢቨንት ወደሚለው ከሄድን በኋላ ምን አለ? ሴሽን ብሬክስ አለ። እያንዳንዱን እንትኖቹን እንዲከፋፍልልን ማለት ነው። ኖርማሊ ከለሩን ለመቀየር ስናስብ ነጭ ብናረገው ብላክ ላይ ነጭ ስለሚታይ ነጭ ብናረገው፣ ከዛ መስመሮቹን እንደዚህ ብንላቸው፣ ከዛ ኦኬ ብንለው፣ አያችሁ እዚህ ጋር መስመሮቹን እናንተ እንደፈለጋችሁ ማድረግ ትችላላችሁ። ኖርማሊ እናደርገውና አያችሁ እዚህ ጋር እያንዳንዱን ሴሽን በዴሊ
በዴይሊ ቻርት ቀያይሮልናል ማለት ነው። እያንዳንዱ ሴሽን የአንድ ቀን የቻርታችን ውሎ ነው ማለት ነው። እዚህ ጋር የከፋፈልነው ሴሽኖች አሉ አይደል? እነኚህን የምታያቸው እያንዳንዱን የቀን ውሎውን እንዴት እንደምናደርግ ነው አሁን ያሳየዋቸው። ሶ ሴቲንግ ውስጥ ገባችሁ፣ ከዛ ኢቨንት የሚል ከዛ ሴሽን ብሬክ ምናምን አድርጋችሁ እንደዚህ ማድረግ ትችላላችሁ። ቀጣይ ደግሞ ምንድነው ማሳያችሁ እንዴት ነው እንትን የምታደርጉት ይሄ ለንደን ሴሽን፣ ኒውዮርክ ሴሽን፣ ኤዥያን ሴሽኖችን እንዴት ከፋፍላችሁ ቻርታችሁ ላይ እንደምታደርጉ ነው ማሳያችሁ ማለት ነው። በቀጥታ እነኛን እንደዚህ አይነት ነገሮች የምታገኙት ኢንዲኬተር ላይ ነው ማለት ነው። ወደ ኢንዲኬተር እንሄድና ኢንዲኬተር እዚህ ጋር የምትላለ ከዛ ሴሽን ብላችሁ ሰርች ማድረግ ትችላላችሁ። ኖርማሊ እዚህ ጋር ሰርች ስላደረኩት ትሬዲንግ ሴሽን የሚል ኢንዲኬተሩን ክሊክ ታደርጋላችሁ። ከዛ በኋላ ላይ ሴሽኖቹን እያንዳንዱን ሴሽን ከፍሎ እንደዚህ ያመጣላችኋል ከነ ሬንጁ ማለት ነው። ኖርማሊ አሁን ይሄ ሬንጅ ለንደን ሴሽን ነው ይልሃል። እዚህ ሬንጅ ውስጥ ከዚህ ጋር ጀምሮ ነው ለንደን ሴሽን የጀመረው። ሶ እዚህ ጋር ደግሞ ቶኪዮ ወይ ደግሞ ኤዥያን ሴሽኖች አሉ እዚህ ጋር የተጀመሩ እነኚህ ከዚህ ጋር ያሉት እያንዳንዱን ቻርቶች በሴሽናችሁ ታስቀምጣላችሁ። ይሄ ደግሞ የሚረዳችሁ ለምንድን ነው? አሁን አብዛኛው ትሬደር ሴሽኖችን በመጠቀም ስለሆነ ትሬድ የሚያደርገው ይሄ ቀለል ያደርግላችኋል ማለት ነው። ለንደን ሴሽን ላይ ነው ትሬድ የምታደርጉት፣ ኒውዮርክ ሴሽን ላይ ነው። የትኛው ሴሽን ሲገባ ነው ትሬድ የሚያደርገውን የሚለውን ቀለል ባለ መልኩ እንደዚህ አድርጋችሁ መለየት ትችላላችሁ ማለት ነው። እነኚህን እንትን ፊውቸሮቹን ራሳችሁ መቀየር ትችላላችሁ። ኖርማሊ ትሬዲንግ ሴሽን ውስጥ ትገባላችሁ። ከዛ የለንደን ሴሽንን ብቻ ከፈለጋችሁ የኒውዮርክ ብቻ ከፈለጋችሁ እዚህ ጋር ማጥፋት ነው። አሁን ለምሳሌ የቶኪዮን ለማጥፋት እቺን ታጠፉታላችሁ። ከዛ የለንደን ሴሽን የኒውዮርክ ሴሽን ብቻ እንዲቀር ከፈለጋችሁ እቺን አጥፍታችሁ እዚህ ጋር የለንደን ሴሽን እና የኒውዮርክ ሴሽን ብቻ ነው የሚቀርላችሁ ማለት ነው። ሶ ቻርታችሁን እንደዚህ በአማረ መልኩ ወይ ደግሞ ለእናንተ ሳቢ በሆነ መልኩ ማስቀመጥ ትችላላችሁ። ኖርማሊ እዚህ ጋር ብዙ ያልነገርኳችሁ ነገሮች አሉ። እናንተ ገብታችሁ መሞከር ትችላላችሁ። ብዙ ፊቸሮች አሉ ትሬዲንግ ቪው። ኖርማሊ ኢንዲኬተሮችም አሉ። በቃ ብዙ ፊቸሮች አሉ። እናንተ እሱን ገብታችሁ ቼክ ማድረግ ትችላላችሁ። እንዴት ማስተካከል እንደምትችሉ ሲቲንግ አለ። ሲቲንግ ውስጥ ገብታችሁ የሆነ ነገር እየነካካችሁ እየቀያየራችሁ ማድረግ ትችላላችሁ ማለት ነው። እኔ ያሳየኋችሁ ጥቂቱን ስለሆነ ኖርማሊ እናንተ በደንብ ማየት ትችላላችሁ። ቻርታችሁን እንደዚህ በአማረ መልኩ ማስቀመጥ ትችላላችሁ ማለት ነው።